ሰላም ጤና ይስጥልኝ እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ የፒክል አሰራር ነው ይዤላችሁ የመጣሁት። ከሱፐር ማርኬት በውድ የምንገዛውን ደግሞ ፒክል ደግሞ ዛሬ በቤታችን በቀላሉ ደግሞ እንድናዘጋጅ ዛሬ እሱን ይዤላችሁ መጥቻለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላርጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እዚህ ጋር አሁን ፒክሉን የምንሰራበትን የጠርሙስ ማስቀመጫና እንዲሁም ደግሞ ኪያር ነው ይዤ የመጣሁት። አሁን እዚህ ጋር የምናስቀምጥበትን እቃ በፈላ ውሃ በደንብ አድርጌ አጥቤ ነው ያመጣሁት። በፈላ ውሃ እዚህ ጋር ዘብዝፈን እናስቀምጠዋለን። እቃውን በሙቅ ውሃ አድርጋችሁም በድስት ላይ ማንተክተክም ትችላላችሁ። እንደሱም ቢሆን በጣም ቆንጆ ነው። እቃውን ንጹህ መሆን ስለሚጠበቅበት ማለት ነው። እዚህ ጋር አሁን ያመጣሁትን ኪያር ሁሉንም አልጠቀመውም። የተወሰነው ለእቃዬ የሚበቃውን ያክል ከትፌ እወስድለታለሁ። እዚህ ጋር እኔ በክብ በክብ ነው የከተፍኩት። የተለያየ አካተፍ መክተፍ ትችላላችሁ። አነስ ያለችውን ደግሞ ካገኛችሁ እንደውም ሙሉ ሙሉንም እቃ ውስጥ ጨምራችሁ መስራት ይቻላል። ይኸው ይሄን ያህል ከትፍ ያለው ለእኔ ስለሚበቃኝ ለእቃው የሚበቃውን ያክል ነው የከተፍኩት። ከዛ እዚህ ጋር ሙቅ ውሃ ነው እያደረግኩ ያለሁት እና የሚበቃውን ያክል እቃውን ሙልት ብሎ እስካፉ እንዲደርስ የሚበቃኝን ያክል እዚህ ጋር 2 ማንኪያ ጨው ጨምር ያለው የሾርባ ማንኪያ ማለት ነው። 1 የሾርባ ማንኪያ ስኳር እንዲሁም ደግሞ እርድ ደግሞ በትንሿ ማንኪያ ለከለሩ ጨምሬበታለሁ። ከዛ ሁሉንም አንድ ላይ እንደዚህ አድርገን እናዋህደዋለን። ከዛ እዚህ ጋር አሁን አፕል ሴደር ቬነገር ነው ያላችሁን አቼቶ መጠቀም ትችላላችሁ። አቼቶን አታሳንሱት። ከዛ እሱን ወደ ጎን አስቀምጠን እዚህ ጋር በሙቅ ውሃ የዘፈዘፍነውን እቃ አለቅልቀን እናወጣዋለን። ከዛ እቃ ውስጥ እንደዚህ እየጨመርን እናዘጋጃለን ማለት ነው። በመጀመሪያ ኪያር ጨመርኩበት። ከዛ ደግሞ ሎሚ እዚህ ጋር 1 ሎሚ አምጥቻለሁ። ለእኔ ለምሰራው 1 ሎሚ ስለሚበቃው 1 ሎሚ ጨምርበታለሁ። እንደዚህ ቆራርጬ በክብ በክቡ ማለት ነው። ከዛ ነጭ ሽንኩርት እዚህ ጋር 1 2 3 ጨመርኩኝና ሎሚውን ጨምሬ ከዛ ቁንዶ በርበሬ አደረኩበት። ሙሉውን ማለት ነው ቁንዶ በርበሬ ድፍኑን። ከዛ እዚህ ጋር የላውሮ ቅጠል ስላለኝ ጨመርኩበት። ከሌላችሁ ባጨምሩበትም የላውሮ ቅጠል ምንም ችግር የለውም። ከዛ ኪያሩን እንደዛው ነጭ ሽንኩርቱን ያው ቁንዶ በርበሬውን እያለን እያካተልን ሁሉንም እንጨምራለን። ያው እንደዚህ አድርጌ ጨምሬዋለሁ። ከዛ እቃችንን እንደዚህ ሙልት ካደረግን በኋላ እዚህ ጋር ያዘጋጀነውን ውህድ የበጠበጥነውን ጨምረን በደንብ አድርገን አዋህደን እናስቀምጠዋለን። ከዛ ግጥም አድርጋችሁ እዚህ ጋር ክደኑት። በደንብ የማይከደን ከሆነ ላስኪት አድርጋችሁ ከላይ ስስ ፌስታል ነገር ከዛ በደንብ አድርጋችሁ ክዳኑ ግጥም አድርጋችሁ ክደኑት። ይኸው እኔ ከድኜው ከ10 ቀን በኋላ ይዤው ተመልሻለሁ። እዚህ ጋር በደንብ ሆኖ ፈልቷል፣ ተዋህዷል፣ ፈርመንት ሆኗልና ይኸውላችሁ እንግዲህ ከውጪ በውድ የምንገዛውን እንግዲህ ፒክል በቤታችን ደግሞ እንደዚህ አድርገን ማዘጋጀት እንችላለን። ይኸውላችሁ በጣም ቆንጆ ነው። ለብዙ ምግብ ማባያ ይሆናል። እንደዚሁም መመገብ ትችላላችሁ። ያው እኛ ሀገር ላይ ትንሽ ስለማይታወቅ አንዳንድ ሰው ነው የሚያውቀው እንጂ ብዙሃኖቻችን የለመድነው ስላልሆነ ነው እንጂ በጣም ቆንጆ ነው። ሰርታችሁ እስቲ ቅመሱትና ደግሞ በኮሜንት ደግሞ ሀሳብ አስተያየታችሁን ደግሞ ጻፉልኝ። ይኸው እንግዲህ እየቀመስኩ እያሳየኋችሁ ነው። የሁሉም ነገር ውህድ እዚህ ላይ በጣም ደስ የሚል ቃና ነው ያለውና ሰርታችሁ ስትቀምሱት ነው የምታውቁትና እስቲ ሰርታችሁ ቅመሱት። በተለያየ በካሮት መስራት ትችላላችሁ። በተለያዩ በጥቅል ጎመን በብዙ ነገር መስራት ስለሚቻል በምትፈልጉት ሰርታችሁ እንደዚህ ብትመገቡት ትወዱታላችሁ። በሚቀጥለው በሌላ ስራ ደግሞ እመለሳለሁ። ስለ ሁሉም አመሰግናለሁ። ቻው